ትራንዚስተር በመጠኗ ትንሽ የሆነች በዋነኛነት ለሁለት ነገር የምትውል ኤሌክትሮኒክ ኮምፖነንት ነች። የምትሰጠውም አገልግሎቶች ስዊቺንግ እና አምፕሊፋይንግ ናቸው። በመጀመሪያ በኤሌክትሪካል እና በኤሌክትሮኒክስ ሰርኪዩት ውስጥ የነዚህ የሶስቱን ባህሪ በትክክል ማወቅ ግዴታ ነው። በምስሉ ሰላም የፍሪደም ኤችዲ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ እንደተለመደው ለየት ባለ መልኩ ተመልሰን መተናል። የዛሬ ቪዲዮ ከሁሉም ለየት የሚያደርገው በውስጡ ሁለት ባለ 50 ብር ካርድ የሚያሸልሙ ቻሌንጅ የያዘ ነው። ቻሌንጁ ምንድነው? ዛሬ ስለ ትራንሲስተር እና ስለ ቮልቴጅ እንማራለን። በዚህ ውስጥም ስለ ተማርናቸው ነገር ሁለት ጥያቄዎች መሃል ላይ ይኖራሉ። ስለዚህ ቻናሉን ሰብስክራይብ አድርጎ ትክክለኛውን መልስ ከነስልኩ ቁጥሩ አድርጎ ከኮሜንት ላይ ያስቀመጠ አሸናፊ ወይም እድለኛ ይሆናል ማለት ነው። ከዚህ በኋላ ቻናሉ ላይ የሚለቀቁ ቪዲዮዎች በቻሌንጅ ስለሆኑ ሰብስክራይብ እና ላይክ ሼር በማድረግ ይተባበሩን። ከዚህ በኋላም ይቀጥላል ቻሌንጃችን። ወደ ቪዲዮ። ትራንዚስተር በመጠኗ ትንሽ የሆነች በዋነኛነት ለሁለት ነገር የምትውል ኤሌክትሮኒክ ኮምፖነንት ነች። የምትሰጠውም አገልግሎቶች ስዊቺንግ እና አምፕሊፋይንግ ናቸው። በመጀመሪያ ስዊቺንግ ማለት ምን ማለት እንደሆነና ስንት አይነት ስዊች እንዳለ በኤሌክትሪክ ሲስተም ስዊች ማለት ሶርስ እና ሎድ ለማላቀቅ እና ለማገናኘት የሚያገለግል መሳሪያ ነው። ሶስት የስዊች አይነቶች አሉ። መካኒካል ስዊች፣ ኤሌክትሮሜካኒካል እና ኤሌክትሮኒክ ስዊች ናቸው። መካኒካል ስዊች ማለት ማኑዋሊ ኮንትሮል የሚደረግ የስዊች አይነት ነው። ለምሳሌ በምስሉ ላይ የሚታየው ማብሪያ ማጥፊያ አይነት ማለት ነው። ኤሌክትሮሜካኒካል ስዊች ማለት ግማሹ ኤሌክትሪካሊ ግማሹ ደግሞ መካኒካሊ ወይም ማኑዋሊ ኮንትሮል የሚደረግ ማለት ነው። ሁለት ዋና ምሳሌዎቹም ሪሌይ እና ኮንታክተር ናቸው። ኤሌክትሮኒክ ስዊች ማለት ደግሞ ሙሉ በሙሉ ኤሌክትሪካሊ ኮንትሮል የሚደረግ ስዊች አይነት ነው። ለምሳሌ ታይሪስተር፣ ትራንዚስተር፣ አይጂቢቲ፣ ሞስፌት እና የመሳሰሉት ናቸው። በዚህ ቪዲዮ ስለ ትራንዚስተር እናያለን። ማኑዋሊ ኮንትሮል የሚደረግ ስዊች ወይም መካኒካል ስዊች በተደጋጋሚ ሲሰራና ሲነካካ የሚላሽ ወይም የሚሰበር ስለሆነ እና ከፍተኛ በሆነ ድግግሞሽ ወይም ፍሪኩዌንሲ መስራት ስለማይችል እሱን ለመቅረፍ ኤሌክትሮኒክ ስዊች ተፈጠረ። ትራንዚስተር አንደኛው ኤሌክትሮኒክ ስዊች ሲሆን ዊክ ሲግናሎችን አምፕሊፋይ ለማድረግና ስዊች ለማድረግ ይጠቅማል። ትራንዚስተር ሶስት ተርሚናሎች ሲኖሩት ቤዝ፣ ኮሌክተር እና ኢሚተር ይባላሉ። በቤዝ በኩል በሚያገኘው ትንሽ ከረንት አማካኝነት ትልቅ አውትፑት ከረንት ኮንትሮል ያደርጋል። የከረንት ፍሰት ከኮሌክተር ወደ ኢሚተር ነው። ሎድ ኮኔክት የሚደረገው በኮሌክተር እና ኢሚተር መካከል ነው። በውሃ ቧንቧ አማካኝነት አሰራሩን በቀላሉ መረዳት ይቻላል። ከውሃ ማጠራቀሚያ የሚመጣው ቱቦ እንደ ኮሌክተር፣ መክፈቻና መዝጊያው እንደ ቤዝ እና ፊት ለፊት መፍሰሻው ደግሞ እንደ ኢሚተር አድርገን እንውሰድ። መክፈቻ መዝጊያውን ስናንቀሳቀስ ከውሃ ማጠራቀሚያው በቱቦ የሚመጣው ውሃ መፍሰስ ይጀምራል ማለት ነው። ትራንዚስተርም ልክ እንደዚህ ነው። አንደኛ ጥያቄያችን የሚሆነው ትራንዚስተር ሶስት ክፍሎች አሉት። ሶስቱን ክፍሎች እነማን ናቸው? በዝርዝር ግለጽ። ቮልቴጅ ማለት በኤሌክትሪክ ሰርኪዩት ውስጥ ኤሌክትሮኖች የሆነ አቅጣጫ ይዘው እንዲጓዙ ግፊት የሚፈጥር ኃይል ነው። በሁለት ነጥቦች መካከል ያለ የኤሌክትሪክ እምቅ ልዩነት ወይም ኤሌክትሪክ ፖቴንሻል ዲፈረንስ በመባል ይታወቃል። የቮልቴጅ ዓለም አቀፍ መለኪያ ቮልት ይባላል። ከረንት ማለት በኤሌክትሪክ ሰርኪዩት ውስጥ የሚካሄደው የኤሌክትሮኖች ፍሰት ማለት ነው። ከረንት በሆነ ሰዓት ውስጥ የሚካሄድ የኤሌክትሪክ ቻርጅ ፍሰት ነው። የከረንት ዓለም አቀፍ መለኪያ አምፒር ይባላል። ሬዚስተንስ በኤሌክትሪክ ሰርኪዩት ውስጥ ኤሌክትሮኖች ፍሰት እንዲገደብ ወይም እንዳይካሄድ የሚያደርግ ኃይል ነው። ሬዚስተንስ የሬዚስተር ሬዚስት የሚያደርግበት አቅም ማለት ነው፣ ወይም የሚቋቋምበት አቅም ማለት ነው። የሬዚስተንስ ዓለም አቀፍ መለኪያው ኦህም ይባላል። ቮልቴጅ ከረንትና ሬዚስተንስ የሚገናኙበት ህግ ኦምስ ሎው ይባላል። በኦምስ ሎው መሰረት ከረንትና ቮልቴጅ ቀጥተኛ ግንኙነት አላቸው፣ ወይም ዳይሬክትሊ ፕሮፖርሽናል ናቸው። ይህም ማለት አንደኛው ሲጨምር አንደኛው አብሮ ይጨምራል ማለት ነው። ለምሳሌ ከረንት ሲጨምር ቮልቴጅም አብሮ ይጨምራል፣ ከረንት ሲቀንስ ቮልቴጅም ይቀንሳል ማለት ነው። ምስሉ ላይ እንደሚታየው። ወደ ሁለተኛው ጥያቄያችን ስንመጣ ዓለም አቀፍ የቮልቴጅ መለኪያ ምን ይባላል? ወደ ኮሜንት ዳይ። መልካም እድል።